በዘንድሮ የ2018 ዓመተ ምህረት የቲክቶክ ክሬቲቭ አዋርድ ላይ በአራት ዘርፎች አሸናፊ ለመሆን የበቃችው ቲክቶከሯ ዩቲናስ የገዛችውን መኪና አስመረቀች። የመኪናው አሸናፊ አዶናይ ሆኗል በማለት የእንኳን ደስ ያለ መልእክት ያስተላለፈች ሲሆን ይህን መኪና እናንተ ኮፒ ሊንክ ባደረጋችሁትና ማስታወቂያ ሰርቼ የገዛሁት ነው። አመሰግናለሁ። ስለሆነውም ስላልሆነውም አልሐምዱሊላህ ብላለች። የቲክቶክና የማህበራዊ ሚዲያ ኮከቧ ዩቲናስ አዲስ የገዛችውን የሚያምር መኪና ለአድናቂዎቿ ይፋ አድርጋለች። ትናንት በቲክቶክ ላይ ለመኪና ሽልማት በአዶናይ ተሸንፋ የነበረችው ዩቲ ይህንን አዲስ መኪና ለመግዛት የቻለችው በታማኝ አድናቂዎቿ ድጋፍ እና ማስታወቂያዎችን በመስራት መሆኑን ጨምራ ገልጻለች። ዩቲናስ እናንተ በምትሰጡት ድጋፍ ማስታወቂያ ሰርቼ ይህን ደስ የሚል ልዩ መኪና ልገዛ ችያለሁ። ለዚህ ስኬት የበኩላችሁን ድርሻ ላደረጋችሁልኝ ደጋፊዎቼ በሙሉ ትልቅ ምስጋና ያቀረበች ዩቲ የደጋፊዎቿ ፍቅር እና ድጋፍም ምን ያህል ለእሷ ትልቅ እንደሆነ አሳይታለች። ደጋፊዎቿም እንኳን ደስ ያለሽ ብለዋታል።